ሰላም የዩቲዩብ ተከታታዮቼ፣ ዛሬ ዓለም በየቀኑ ስለ ኤአይ እያወራ ይገኛል። እኛም ልክ የሆነ ፒክቸር ወይንም ደግሞ ቪዲዮ አይተን ካመንነው በኋላ ኖ ይሄ ነገር ኤአይ ጀነሬትድ ነው ሲባል እንሰማለን። ታዲያ ይሄ ኤአይ የሚባለው ነገር ምንድነው? ከጀርባው ያለው ሲስተም የሚሰራው እንዴት ነው? ዛሬ ይህንን በዲቴል እነግራችኋለሁ። ቀለል አድርገን እንጀምር። ኤአይ ማለት ማሽኖች እንደ ሰው መማር፣ ማሰብ እንደዚሁም ደግሞ ውሳኔ እንዲሰጡ ማስቻል ማለት ነው። ይሄ አንድ ነገር ብቻ አይደለም፣ ብዙ ነገር በውስጡ ያካተተ ነው። ለምሳሌ ምስል፣ ቪዲዮ እንደዚሁም ድምፅን እንዲለዩ ማስቻል ሊሆን ይችላል። አሊያም ደግሞ ጽሑፍን፣ ቪዲዮን ወይም ደግሞ ምስልን ክሬት ማድረግ ይሆናል። እንዲሁም ደግሞ ከፍ ሲል መኪና እንዲነዱ፣ የቤት ስራዎችን እንዲያከናውኑ፣ በቃ በአጠቃላይ ሰው ሊሰራቸው የሚችሉ ሁሉንም ነገሮች ማሽኖች እንዲሰሩ ማድረግ ነው። ታዲያ እነኚህ ነገሮች ይህን ነገር እንዴት ሊያውቁ ይችላሉ? እንዴትስ ከየትስ ነው የተማሩት? እውቀቱን የሚያገኘው ወይንም ደግሞ የሚማረው ብዙ መረጃ ወይንም ደግሞ ዳታን በማየት ነው። ለምሳሌ የሰው ልጆች ብዙ ምሳሌዎችን በማየት ስለ ነገሮች እውቀት እንደሚያካብቱት ሁሉ እነኚህም ሲስተሞች ብዙ መረጃዎችን በማየት ስለዛ ነገር ጠቅለል ያለ እውቀት እንዲኖራቸው ይሆናል ማለት ነው። ሕፃን ልጆችን ስለ ነገሮች ስናስተምር የሆነ ድመት እናሳያቸውና ይሄ ነገር ድመት ነው እንላቸዋለን። ከዛ ሌላ አይነት ሳይዝ ወይንም ደግሞ ከለር ያለው ድመት ይመጣል። አሁንም ያንን እናሳይና ይሄ ነገር ድመት ነው እንላቸዋለን። እንደዚህ ብዙ አይነት ድመቶች እንደዚህ ካሳየናቸው በኋላ ከዚህ በፊት አይተውት የማያውቁት ድመት ሲመጣ ወዲያው ይሄ ነገር ድመት ነው ብለው መለየት ይችላሉ። ታዲያ ይህንን ነው ማሽን ለርኒንግ የምንለው ማለት ነው። ሲስተሙ ብዙ መረጃዎችን በማየት በጣም ስማርተር እየሆነ የተሻለ እውቀት እየኖረው ይሄዳል ማለት ነው። ሌላው ደግሞ ዲፕ ለርኒንግ የምንለው ነው። ይሄኛው ከማሽን ለርኒንግ ትንሽ ወሰብሰብ ያለ ሲሆን ልክ የሰው ልጅ አእምሮ በሚሰራበት መንገድ ሞዴል የተደረገ ነው። ይሄ ካፓቢሊቲው ጠንከር ያሉ ታስኮችን ቋንቋን መለየት፣ መማር እንዲሁም ደግሞ መናገር መቻል ሊሆን ይችላል። እንግዲህ ኤአይ ዓለምን በከፍተኛ ሁኔታ እየቀየረ ነው። ስራን፣ ትምህርትን፣ ቢዝነስን፣ ትራንስፖርትን ኤአይ የማይነካው ቦታ አይኖርም። ታዲያ በዚህ ጊዜ ኤአይን አለማወቅ ወይንም ደግሞ አለመማር እጅግ ኋላ ቀርነት ነው። ስለ ኤአይ መማር ማወቅ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ አድርጉ። ኖቲፊኬሽን ኦን ማድረግ እንዳይረሳ። እንደዚሁም ደግሞ የሚሰማችሁን ሐሳብ ኮሜንት ቦክስ ላይ አሳውቁን። ቻው።